ተከተሉን እስኪ የአባይ መነሻን ፈልገን የት ደረሰ የሚለውን እንዳስ። በ460 ታሪክ ጸሐፊው ሄሮደተስ አባይ ከሁለት ትላልቅ ተራሮች እንደሚፈልቅ ያምን ነበር። በኋላም ንጉሠ ነገሥት ኒሮ አሽከሮቹ የአባይን ወንዝ እንዲከተሉ ትዕዛዝ ሰጥቷቸው መልእክተኞቹ የሱዳን ከተማ የሆነችው ሲናር ሲቲ ከሚገኘው የሱዱማጥ ደርሰው አባይ ከዛ ነው የሚመነጭ የሚል መልስ ይዘው ተመለሱ። ከ4ኛው እስከ 17ኛው ክፍለ ዘመን ድረስ የኢትዮጵያ ተራሮች የአባይ መፍለቂያ መሆናቸውን የገመተ የውጭ ዜጋ አልነበረም። ፔድዝ ፕራዝ በ17ኛው መቶ ክፍለ ዘመን ፖርቱጋል ክርስትናን ለመታደግ ሚስዮናውያንን ወታደሮች ወደ ኢትዮጵያ በላከችበት ወቅት ለመጀመሪያ ጊዜ ፓድሬ ፔሬዝ የተባለ ሚስዮናዊ ጢስ እሳትንና የላይኛውን አባይን ለማየቱ ምስክርነቱን ሰጠ። በ18ኛው ክፍለ ዘመን ጄምስ ብሩስ የተባለ የስኮትላንድ ተወላጅ ከካይሮ እስከ ጣና ተጉዞ ለመጀመሪያ ጊዜ የአባይ መነሾ ጣና ሐይቅ ነው በማለት አወጀ። እስከዚያ ጊዜ ድረስ ማንም የውጭ ዜጋ አባይ ከጣና እንደሚነሳ አያውቅም ነበር። ሳሙኤል ቤከር በ1821 እስከ 1893፣ ሪቻርድ በርተን በ1821 እስከ 1890፣ ጆን ሃኒንግስቤክ በ1827 እስከ 1864 የአባይን መነሻ ፈልገው ወደ ታንጋኒካ ሐይቅ አመሩ እንጂ አንዳቸውም ወደ ኢትዮጵያ አልመጡም። በ1937 ቡካርት ባልደኬር የተባለ የጀርመን ተወላጅ የአባይን ምንጭ ከኢትዮጵያ ተራሮች ስር ማግኘቱን ለዓለም አበሰረ። ታሪካችን በነባልኪከርና በብሩስ ሲጻፍ ስታሮቹ እነሱ ናቸው። የታሪካችን ሞተር የሚንቀሳቀሰው በእነሱ ነው። ቢሆንም በ1937 ጀርመናዊው ቡርከርት ወደ ኢትዮጵያ ሳይመጣ ኢትዮጵያዊው አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ሐዲስ በሚለው በ1929 ባሳተሙት መጽሐፍ በገጽ 313 ላይ ከአፍሪካ ወንዞች ተለይተው ነጭ ኒል፣ ጥቁር ኒል የሚመስሉ ከኦሪትም ጊዮንና ኤፌሶን የሚባሉ ነጭ አባይና ጥቁር አባይ ናቸው ይባላል። እኚህም ሁለቱ ወንድማማቾች ወንዞች ከየምንጮቻቸው በኃይል ተነስተው ግርማቸውን ለብሰው ተሰልፈው በየፊታቸው ያለውን ሐይቅ እንደ መርከብ ሰንጥቀው አልፈው ሰራዊታቸውን ከፊትና ከኋላ አስከትለው እንደ ሁለት ንጉስ ካርቱም ላይ ሲገናኙ ሁለትነታቸው ይቀርና አንድ ወንዝ ብቻ ይሆናሉ። ከካርቱም ደግሞ እስከ አትባራ ወርደው ከተከዜ ጋር ይገጥማሉ። ከዚያ በኋላ ግን የሌላ ወንዝ ውሃ ሳይጨምሩ በአንድነት መላ ምድረ ግብፅን ከላይ እስከ ታች አጠጥተው አጥግበው አርክተው አልፈው ተርፈው ወደ ሰሜን ጎርፈው ሜዲትራኒያን ከሚባለው ከታላቁ ባህር ይገባሉ በማለት መጽሐፋቸውን ሳንጠቅስ አናልፍም። ባለቅኔው ሎሬት ጸጋዬ ገብረመድህን የጎጃም እረኛ የት ሄዶ ነው ፈረንጆቹ የአባይን ምንጭ የሚያገኙት ማለቱን አንረሳም። የኛ ቀን ሲመጣ ልጆቻችን ታሪካቸውን ሲጽፉ ጀምስ ብሩስን ወስዶ አባይ ጋር ያደረሰውን እረኛ ስሙን ይነግሩናል። የጥቁር አባይ ወንዝ ጊዮን በመባል ይታወቃል፣ በእንግሊዘኛ ብሉ ናይል። ኢትዮጵያ ውስጥ ከሚገኘው ሰከላ ወረዳ ግሽ ከሚባል ተራራ ይነሳል። ከላይ ከተጠቀሰው ቦታ የተነሳው አባይ ኪሎሜትሮችን ከተጓዘ በኋላ ከጣና ሐይቅ ይቀላቀላል። ረጅም ርቀት በመጓዝ ካርቱም ሱዳን ሲደርስ ከነጭ አባይ ጋር በመቀላቀል ትልቁን አባይ ወንዝ በመፍጠር በግብጽ በኩል ወደ ሜዲትራኒያን ባህር ይፈሳል። ከኢትዮጵያ ተነስቶ ሜዲትራኒያን ባህር እስኪደርስ ድረስ ያለው ርቀት በአማካይ ወደ 1400 ሜትር ወይም ማይል ጋር እኩል ነው። የአባይ ወንዝ 85.6% ያህል ውሃ የሚገኘው ከዚህ ከጥቁር አባይ ነው። ነጭ አባይ በአፍሪካ ውስጥ የሚገኝ ወንዝ ሲሆን የናይል ወንዝ አንዱ ምንጭ ነው። ሌላው ጥቁር አባይ ወንዝ ነው። ከቪክቶሪያ ሐይቅ ይጀምራል። ነጩና ጥቁር አባይ ከ7500 ዓመት በላይ የቆየ ነው። ስለ አባይ የቀደሙ ታሪኮች ይህን ያክል ካል ስለ አዲሱ አባይ ደግሞ ትንሽ እንዳስ። መጋቢት 24 ቀን 2003 ዓመተ ምህረት ግንባታው ተጀመረ። በቤንሻንጉል ጉሙዝ ክልል
ከሱዳን ድንበር በ14 ኪሎ ሜትር 9 ማይል ርቀት ላይ ወደ ምስራቅ አቅጣጫ ይገኛል። በ145 ሜትር ከፍታና 1.8 ኪሎ ሜትር እርዝመት ያለው ሲሆን 1787 ቢሊዮን ካሬ ሜትር ነው። 13 የኃይል ማመንጫ ዩኒቶች ተርባይኖች አሉት። ከ13ቱ ተርባይኖች መካከል ቀደም ብለው ስራ የጀመሩት ሁለቱ ተርባይኖች እያንዳንዳቸው 375 ሜጋዋት ያመነጫሉ። ቀሪዎቹ 11 ተርባይኖች ደግሞ እያንዳንዳቸው 400 ሜጋዋት ያመነጫሉ። ስለዚህ በአጠቃላይ ታላቁ የኢትዮጵያ ህዳሴ ግድብ የሚያመነጨው የኤሌክትሪክ ኃይል 5150 ሜጋዋት ይሆናል። የታላቁ የኢትዮጵያ ህዳሴ ግድብ የውሃ ማጠራቀሚያ ሙሌት ምዕራፎችን ደግሞ እናያለን። የውሃ ማጠራቀሚያው የመጀመሪያው ምዕራፍ ሙሌት በሐምሌ ወር 2020 ዓ.ም ተጀመረ። በነሐሴ ወር 2020 ዓ.ም የውሃው መጠን ከወንዙ በታችኛው ክፍል ከባህር ጠለል በላይ 500 ሜትር ላይ ነው። 40 ሜትር ከፍ ብሎ ወደ 540 ሜትር ደረሰ። ሁለተኛው የሙሌት ምዕራፍ ደግሞ በሐምሌ 19 ቀን በ2021 ዓ.ም የተጠናቀቀ ሲሆን የውሃው መጠን ወደ 575 ሜትር አካባቢ ከፍ ብሏል። ሶስተኛው የሙሌት ምዕራፍ በነሐሴ 12 ቀን 2022 ዓ.ም የተጠናቀቀ ሲሆን የውሃው መጠን ወደ 600 ሜትር ደርሷል። አራተኛው የሙሌት ምዕራፍ መስከረም 10 ቀን 2023 ዓ.ም የተጠናቀቀ ሲሆን የውሃው መጠን ወደ 625 ሜትር ከፍ ብሏል። አምስተኛውና የመጨረሻው የሙሌት ምዕራፍ በጥቅምት ወር 2024 ዓ.ም የተጠናቀቀ ሲሆን የመጨረሻው የውሃ መጠን ወደ 640 ሜትር ደርሷል። ቀደም ብሎ እንደሚታወቀውም ኢትዮጵያ ብዙ የጀግንነትና የድል ታሪክ እንዳላት ነው። ዛሬም ከዘመናት በኋላ የጀመረችውን ጨርሳ ዓለምን በድጋሚ አስደምማለች። የኢትዮጵያ ኩራት የሆነው ታላቁ የህዳሴ ግድብ የድል ብስራት ይኸው ነው። ውድ ኢትዮጵያውያን እንኳን ደስ አላችሁ። ይህ ቻናል የተለያዩ ነገሮችን ይዳስሳል። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።